ቅዳሜ ነው የዜማው ሰው ሙዚቀኛው ደግሞ ይሄው ገብቷል አዎ እንግዲህ ለረጅም አመታት በተለይም በስልጥኛ ሙዚቃ ሲያዝናናን እናውቀዋለን መሐመድ ሲርጋጋ ዛሬ የሻይ ሰዓት እንግዳችን ሆነ ስለመጣ በእውነቱ በጣም ደስ ብሎናል ማሜ ጋብዛችሁኝ ስለመጣ ስለጠራችሁኝ በጣም አመሰግናለሁ በጣም እናመሰግናለን ፎብለን የመጣው ደግሞ ለግድ ነው እንጂ ሱፍ መልበስ ፈልጌ ነበር አይ ነው ይሄ ይሻላል ብለን ነጣ ያለ ነገር ምናምን ቆንጆ ነው የለበስከው የስልጤ ብሔረሰብ የባህል ልብስ ነው በጣም ነው የሚያምረው ካስተሳሳትኩኝ ቤቱም አንድ የባህል ቤት ይመስለኛል በዚህ ዲዛይን የተሰራ ቤት ያለ ይመስለኛል የባህል ቤት ወራቤ አይደለ ሲጀመር ከቤቱን የተነሳው ቤቱ ማለት የስልጤ ብሔረሰብ የአረፋ በዓል ሲደርስ ልጃገረዶቻችን አንድ ወር ሲቀረው በነጭ በጥቁርና በዚህ ሮዝ ከለር እና ግርግዳ ቀለም ያሱባሉና ያ ቀለም ነው ወደ ልብስ የመጣው ከዛ የተወሰደ ነው ከለሩ ግን በራሱ የሆነ ደስ የሚል ከለር ነው በቃ ያው ሴቶች ሮዝ ነገር ስለምትወዱ የታወቀ ነው ሴቶች ሮዝ አበባ ላይ ሮዝ አይቻለው እንደ ጸጋ ያለ ቆንጆ ከየት አገኛለሁ የሚለው ነው እንግዲህ ይሄን በስልጥኛ ቀጣይ ሙዚቃው ላይ ታካትትልኛለህ የታወቀ ነው ወየ እስቲ ማሜ ገባው ባይናቴ ሙዚቃ ወየ ዳዶ ወየ ዳዶ ወየ ዳዶ Papa ride param pampa ride merana lulla dole maskana tabulbolle suk tarjato yeshiblu harde tafto hawolan doraro hawo ya kayaka oshiba leitraka eni waslar እኔ የሚገርመው የድምፁ አይገርምም ይሄንን ድምጽ ላለፉት ስንት አመታት ሰምተናል ማለት ነው አረጅም ጊዜ ሆናል ያው ካሴት ማውጣት ከጀመርኩ አሁን 29 አመት ሆነ በ88 ላይ ነው 88 ኤፍሬም ታምሩ ከ9ኛ ነው ከምናምን አልበሙ እኩል የወጣ አልበም አለኝ መላይ ጀማዬ ተሰናብታይ ነይልኝ ለመደሆዴ ወዳጄ ሰላም አደላድየው መደቡን ደግሞ